ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን፣ ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ናፍቂያችሁ ነው እኮ የምመጣው። ከመቼው ቀኑ ይደርስልኛል ብዬ በጣም ቸኩዬ ነው እናንተ ጋር የምመጣው። ስላየኋችሁ በጣም ደስ ብሎኛል። ደህና ናችሁ አይደል? ዛሬ አንድ ሀሳብ እንድንነጋገር ፈልጌያለሁኝ። ያም ደግሞ ሀሳብ ጌታ ኢየሱስ በምሳሌ የተናገረው ነገር ነበረ። የሚገርማችሁ ኢየሱስ ለደቀ መዛሙርቱና ለሕዝቡ ስለ አንድ ሰው እያስተማራቸው ምሳሌ ነገራቸው። አንድ በጣም ሀብታም የሆነ ሰውዬ ነበር እና እርሻ ነበረው ማለት ነው። ከዛ በጣም ብዙ ፍሬ አገኘ፣ በጣም ብዙ እህል አገኘ። ከዛ ምን አለ፣ በቃ አሁን ትንንሽ ጎተራዎችን ትልልቅ ነው ማረጋችሁ፣ ከዛ ያለኝን በሙሉ አከማቻለሁ፣ ከዛ ዘና ፈታ ብዬ ነው ምኖረው፣ በቃ እንደፈለኩ ነው መሆኑ እያለ ሲያስብ ነበረ። ከዛ ግን አንተ ሰነፍ ነህ፣ ይሄ ሁሉ ሀብት እኮ ድንገት ደግሞ ልትሞት ትችላለህ፣ ይሄ ሀብት ሌላ ሰው ሊወስደው ይችላል፣ ከማመስገን ይልቅ በቃ ያለኝ ይሄ ነው ብለህ የምትኩራራው ለምንድን ነው በሚል ምሳሌ ነግሯቸው አስተማራቸው። ለምን እንደሱ እንዳላቸው ታውቃላችሁ ልጆችዬ? ብዙ ጊዜ ብዙ ሰዎች ብዙ ነገር ያገኙና ከዛ ምን ይላሉ? ይሄ ሁሉ አለኝ፣ አሁን እንደፈለግኩ ነው ማድረገው። ጌታ ኢየሱስን ሳያመሰግኑ፣ እግዚአብሔር የሰጣቸውን ነገር ሳያመሰግኑ፣ እንደገና ደግሞ አሁን ይሄ አለኝ ደግሞ ሌላ ልጨምር ብለው የሚያስቡ ብዙ ሰዎች አሉ። ልጆችዬ እናንተ እንደዛ ተሰምቷችሁ ያውቃል? ለምሳሌ ልንገራችሁ። አሁን ለምሳሌ አንድ ነገር ሲገዛላችሁ አባባና ማማ ሲገዙላችሁ በጣም ነው ማመሰግነው ይሄን ስለገዛችሁልኝ ብላችሁ በቃ ደስ ብሏችሁ በዛ ነገር ትጫወታላችሁ? ወይንስ እሱን ይዛችሁ ደግሞ ሌላም ያንንም አይደለም ደግሞ እሱንም ከዛ ደግሞ ያንንም ብላችሁ በጣም ብዙ ነገር ትጠይቃላችሁ? ልጆችዬ ዛሬ በጣም አተኩሬ ልነግራችሁ የፈለኩት ስለ አመስጋኝነት ነው። ምን ያህል ታመሰግናላችሁ? እስኪ እኔ አሁን 1 ደቂቃ ሰጣችኋለሁ። እስቲ ስለምን ነገር እግዚአብሔርን ማመስገን ትችላላችሁ? እኔ ለምሳሌ ልጀምርላችሁ። እኔ በጣም እግዚአብሔር ጤና ስለሰጠኝ አመሰግነዋለሁ፣ እናት ስለሆንኩኝ አመሰግነዋለሁ፣ አስተማሪ ስላደረገኝ አመሰግነዋለሁ፣ መተንፈስ ስለቻልኩኝ አመሰግነዋለሁ፣ ስለሰጠኝ ምግብ አመሰግነዋለሁ፣ ስለምጠጣው ውሃ በጣም ብዙ ማመሰግንበት ነገር አለ። አሁን 1 ደቂቃ ሰጣችኋለሁ። እስቲ ስለምን ታመሰግናላችሁ? ጀምሩ። ጎበሶች፣ ይሄ ሁሉ ዘረዘራችሁ አይደል? አይገርማችሁም? ይሄን ሁሉ ጌታ ኢየሱስ ለኛ አድርጎልናል። ያለብሰናል፣ ያጠጣናል፣ ያበላናል፣ ትምህርት ቤት እያስተማረን ነው፣ በጣም ከክፉ ነገር እየጠበቀን ነው። ያለንን ነገር በሙሉ ስናስብ ጌታ ኢየሱስን ልናመሰግን ይገባል። አንድ ታሪክ ትዝ ይላችኋል መጽሐፍ ቅዱስ ላይ ኢየሱስ 10 ለምጻሞቹን እንዲፈወሳቸው ሲመጡ ሁሉንም ፈወሳቸውና ወደ ከተማ ሄዱ። ከዛ 9 አልተመለሱም። አንዱ ግን ተመለሰና ጌታ ኢየሱስ ሆይ ይሄው ነጽቻለሁ፣ ተፈውሻለሁ፣ አመሰግንሃለሁ ሲለው ኢየሱስ እንዴ የታለ ጓደኞች 9 ሲሉት ለማመስገን የመጣው ስንቱ ነው? አንዱ ሰው ነው። ልጆችዬ ጌታ ኢየሱስ ያደረገላችሁ በጣም ብዙ ነገር አይደል? ስለሱ ልታመሰግኑት ይገባል። እንዲሁም ደግሞ ወላጆቻችሁ በጣም ብዙ ነገር እያደረጉላችሁ ማናመሰግንበት ደግሞ አንዳንድ ምክንያት አለ። አሁን ግን ልጆችዬ ላስታውሳችሁ የምፈልገው በጣም አመስጋኝ እንድትሆኑ ነው። እንዲደረግላችሁ የምትፈልጉትን ነገር ያንንም ፈልጋለሁ ደግሞ ይሄንንም ከማለታችሁ በፊት ስላላችሁ ነገር በጣም አመስጋኝ ልትሆኑ ይገባል።
መጽሐፍ ቅዱሳችን ላይ ሲናገር ሌላ ነገር እንዲጨመርላችሁ የምትፈልጉ ከሆነ መጀመሪያ የእግዚአብሔርን ጽድቅና መንግስት ፈልጉ፣ ከዛስ ሌላ ነገሮች በሙሉ ይጨመርላችኋል። አመስጋኝ ስትሆኑ፣ እግዚአብሔር የሰጣችሁን ነገር ስታመሰግኑ፣ እግዚአብሔር ደግሞ ሌሎች ነገሮችን ይጨምርላችኋል። ግን አሁን በጣም ስግብግብ የሆነ ሰው፣ የማያመሰግን ሰው፣ በቃኝ የማይል ሰው ግን ብዙ ነገር ያጣል። ይህን ፈልጋለሁ ያንንም ሲል ስለማያመሰግን ባለው ነገር ስለማይደሰት ብዙ ነገር ያጣል። ስለዚህ ልጆችዬ ባላችሁ ትምህርት፣ ባላችሁ ልብስ፣ ባላችሁ ጤና፣ ባላችሁ ሰውነት፣ ባላችሁ በየትኛውም ነገር በጣም ደስተኛና አመስጋኝ ልትሆኑ ይገባል። ሁል ጊዜ ጌታ ኢየሱስ ስላደረገላችሁ ነገር አመስግኑት። ሌላ ነገር መጠየቅ በእርግጥ ትክክል ነው። ሌላ ነገር መጠየቅ ይቻላል እግዚአብሔርን። ግን ደግሞ አመስጋኝ መሆን ደግሞ በጣም ዋና ነገር ነው። ያንን ነገር ስናመሰግን ጌታ ኢየሱስ ደግሞ ሌሎች ነገሮችን ይጨምርልናል። እሺ፣ ስለዚህ ምን ሆኑ አልኳችሁ? ምን ሆኑ? አመስጋኝ ሁኑ። ወላጆቻችሁን፣ አስተማሪዎቻችሁን ለሚደረግላችሁ ለየትኛውም ነገር በጣም አመስጋኝ ሁኑ። እሺ፣ ይሄ በጣም ደስ የሚል ነገር ነው። የሚያመሰግን ሰው ሌላ ነገር እንዲደረግለት ይፈልጋል። ለምሳሌ አሁን አንዳንድ ጊዜ ሰዎች ለምሳሌ ኬክ ልክ ሲሰጣቸው በጣም አመሰግናለሁ ስለሰጠሽኝ ኬክ በጣም ነው የማመሰግነው ብሎ ሲሉ በጣም ደስ የሚል ልጅ ነው እንደው ሌላ ነገር በጨመርኩለት የሚል ስሜትን ይፈጥራል። ስለዚህ ልጆች ስለሚደረግላችሁ ስለየትኛውም ነገር ምን ሆኑ? አመስጋኝ ሆኑ። በዛ ላይ ደግሞ ስትጸልዩ፣ ጠዋት ስትነሱ፣ ማታ ስትተኙ ጌታ ኢየሱስ ስላደረገላችሁ፣ ቀኑን ሙሉ ስለጠበቃችሁ፣ መብላት ስለቻላችሁ፣ መጫወት ስለቻላችሁ፣ ብላችሁ መተንፈስ ስለሰራችሁ፣ ስለ ሁሉም ነገር አመስጋኝ ሆኑ። እሺ ልጆችዬ፣ የዛሬው የቃል ጥናት ጥቅስ እዚህ ስክሪኑ ላይ ትመለከታላችሁ። አብረን እንበል። የዛሬው የቃል ጥናት ጥቅስ ቆላስይስ ምዕራፍ 3 ቁጥር 15 ይላል። በአንድም አካል የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑ ሁኑ። ምን የምትሉ? የምታመሰግኑ ሁኑ። ቆላስይስ 3:15 ምን ሁኑ አለን? የምታመሰግኑ ሁኑ። ልጆችዬ ምን ሁኑ አለ? የምታመሰግኑ ሁኑ። ስለዚህ በእያንዳንዱ ነገር ጌታ ኢየሱስን ማመስገን መልመድ አለባችሁ። እሺ፣ ሁል ጊዜ መጠየቅ ብቻ ሳይሆን ስላላችሁ ነገር በጣም አመሰግናለሁ ስትሉት ጌታ ኢየሱስ ደግሞ ሌላ ነገር ይጨምርላችኋል። እሺ ልጆችዬ፣ ይሄንን ደግሞ እያስታወስን ጌታ ኢየሱስን እንድናመሰግን ጌታ እንዲረዳን አብረን እንጸልይ። እሺ፣ ጌታ ኢየሱስ ሆይ በጣም ነው የምናመሰግን። ዛሬ እንደዚህ ቁጭ ብለን ትምህርት መማር ስለቻልን እናመሰግንሃለን። ምግብ ስለሰጠህን፣ ደግሞ ተኝተን ስለተነሳን፣ መጫወት ስለቻልን፣ ጓደኞች ስለሰጠህን፣ ስለ ሁሉም ነገር እናመሰግንሃለን። ደግሞ ጌታ ኢየሱስ ሁሉ ጊዜ እንድናመሰግን ስለሰጠህን፣ ስለ ሁሉ ነገር ማመስገን እንድንችል እንድታስታውሰን፣ እንድትረዳን እንጸልያለን። አሁንም ደግሞ ስለ ሁሉ እናመሰግንሃለን። በኢየሱስ ስም አሜን። ልጆችዬ ምን ሆኑ አለን መጽሐፍ ቅዱስ? የምታመሰግኑ ሁኑ። እሺ፣ በጠዋት ከከሰዓት ማታ በየትኛውም ሁኔታ ውስጥ ምን እንሆናለን? የምናመሰግን ልጆች እንሆናለን። እሺ ልጆችዬ፣ በጣም ነው የምወዳችሁ። እኔ ራሴ አንድ ምክንያት አለኝ። እናንተን ስለማስተምር በጣም ነው ጌታ ኢየሱስን የማመሰግነው። ሁሌ ስለማያችሁ ደስ ይለኛል። ስለዚህም ነገር ጌታን አመሰግናለሁ። በሚቀጥለው ሳምንት ደግሞ በሌላ ትምህርት እስከምንገናኝ ለዛሬ ደህና ሁኑ። ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። ከእግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን፣ ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች